አተኩሮ መቆየት ወይም ፎከስ ማድረግ አልቻላችሁም አውቃለሁ። አሁኑ ከዚህ ቪዲዮ ስዋይፕ አድርጋችሁ ለመውጣት የሚገፋፋችሁ ስሜት የታገላችሁ ይሆናል። የሆነ ነገር ውስጣችሁ ሆኖ ኖቲፊኬሽን እንድታዩ ይፈልጋል፣ ሌላ አፕ እንድትከፍቱ ይፈልጋል፣ ደግሞ ስክሮል አድርጋችሁ ሌላ ምን አዲስ ነገር አለ ብላችሁ እንድታዩ በጣም ያስገድዳችሁ ይሆናል። ያ ግፊት የዲሲፕሊን ማጣት ውጤት አይደለም፣ ይልቁንም ሲስተሙ በትክክል እንዲሰራ ተደርጎ ስለታቀደ ነው። እናም ያ ሲስተም ባሸነፈ ቁጥር የሆነ አካል ክፍያ ያገኛል። አእምሯችሁ ውስጥ በትክክል ምን እየተካሄደ እንደሆነ፣ ይህን የሚያደርገው ማሽን ማን እንደገነባው እና ለምን ይህ ነገር በዚህ ዓመት የመጠማው በጣም አስፈላጊው ነገር እንደሆነ ላሳያችሁ። ምክንያቱም ይህ ስለ ፕሮዳክቲቪቲ ቲፕስ አይደለም። ይህ ያንተ ወይም ያንቺ የሆነውን በጣም ውድ ነገር ማን የተወጣጠረው እንደሆነ መረዳት ነው። እሱ ደግሞ ገንዘባችሁ ይሆን አይደለም። አብዛኛው ሰው በጥንቃቄ አስቦበት የማያውቀውን ነገር ልጠይቃችሁ። አቴንሽን ምንድን ነው? አቴንሽን ማለት ዝም ብሎ አንድን ነገር ማየት ብቻ አይደለም። አቴንሽን ማለት አእምሯችሁ ለእናንተ ምን መኖር እንዳለበትና ምን መኖር እንደሌለበት የሚወስንበት መንገድ ነው። አቴንሽን ኢዝ ዮር ብሬንስ ዌይ ኦፍ ዲሳይዲንግ ዋት ኤግዚስትስ ፎር ዩ ኤንድ ዋት ዳዝንት። አሁን ባላችሁበት አካባቢ በሺዎች የሚቆጠሩ ነገሮች አሉ። የልብሳችሁ ንክኪ፣ በቆዳችሁ ላይ ያለው ስሜት፣ አቅራቢያችሁ ያለ ማሽን ድምፅ፣ በአይናችሁ ዳርቻ የሚታይ ቀለም። ልክ እንደዚህ ፖይንት አውስ አድርጋችሁ እናንተ አዌር ሆናችሁ፣ እስከዛ ሰዓት ድረስ ግን አዌር አልነበራችሁ። እዚያ ግን ነበሩ። አእምሯችሁ ፊልተር አድርጎ አውጥቷቸው ነበር። አቴንሽን ማለት ያ ፊልተር ወይም ያ ማጣሪያ ነው። ምን እንደሚያልፍና ምን ችላ መባል እንዳለበት ይወስናል። እናም ዋናው ነጥብ ይሄ ነው። በዛ ፊልተር ውስጥ የሚያልፈው ማንኛውም ነገር እናንተ የምታስቡት ነገር ይሆናል። የምታስቡት ነገር የሚሰማችሁ ስሜት ይሆናል። የሚሰማችሁ ስሜት ደግሞ የምትወስኑት ውሳኔ ይሆናል። የምትወስኑት ውሳኔ የምታደርጉት ተግባር ይሆናል። ያ ተግባር ደግሞ በየቀኑ ሲደጋገም ህይወታችሁ ይሆናል። አቴንሽን የህይወታችሁ አንዱ ግብአት አይደለም፣ አንዱ ኢንግሪዲየንት አይደለም። እሱ የመጀመሪያው ግብአት ነው። እስካሁን ያደረጋችሁት እያንዳንዱ ውሳኔ መጀመሪያ አቴንሽናችሁ ካረፈበት ቦታ የሚቀዳ ነው። ዛሬ ምን እንደምትበሉ የመረጣችሁት በዓለም ላይ ያሉትን አማራጮች ሁሉ መዘናችሁ አይደለም። አቴንሽናችሁ ዓለምን ወደ ጥቂት አማራጮች አጠበቡ፣ እናንተም ከነሱ መረጣችሁ። አመለካከታችሁን የመረጣችሁት የተጻፉትን ጌታዎች ሁሉ አንበባችሁ አይደለም። አቴንሽናችሁ በተወሰኑ ምንጮች ላይ አረፈ፣ እምነታችሁን በእነሱ ዙሪያ ተገነባ። አቴንሽን ቀድሞ ይመጣል፣ ሌላ ሁሉ ይከተላል። ለዚህ ነው ባለፈው ቪዲዮ የዓለማችን ባለጸጎች የእናንተን ገንዘብ ሳይሆን አቴንሽናችሁን የሚያድኑት ያልኳችሁ። ምክንያቱም የእናንተን አቴንሽን የተቆጣጠረ ሰው መላውን ሰንሰለት ይቆጣጠራል። መግዛት እንዳለባችሁ መንገድ አይጠበቅባቸውም። የምታዩትን ነገር ብቻ ከተቆጣጠሩ ውሳኔያችሁ በራሱ ይከተላል። አእምሯችሁ ለምን በዚህ ውጊያ እንደሚሸነፍ ላሳያችሁ። እናም ይህ የእናንተ ጥፋት አለመሆኑን በግልጽ እንድታውቁ እፈልጋለሁ። ይህ ባዮሎጂ ከኢንጂነሪንግ ጋር ሲገናኝ የሚፈጠር ውጤት ነው። እናም ኢንጂነሮቹ የቢሊዮን ዶላር በጀት አላቸው። አእምሯችሁ የሚሰራው ዶፓሚን በሚባል ኬሚካል ነው። ብዙ ሰዎች ዶፓሚን የደስታ ኬሚካል ይመስላችኋል፣ ግን አይደለም። ዶፓሚን የአንቲሲፔሽን የመጠበቅ የጉጉት ኬሚካል ነው። አንድን ነገር ስላገኛችሁ ሳይሆን አንድን ነገር ለማግኘት ስጠብቁ ነው የሚሸልማችሁ። ያ የኖቲፊኬሽን ምልክት ስታዩ የሚሰማችሁ ጉጉት እሱ ዶፓሚን ነው። መልእክቱ ራሱ ሳይሆን መልእክቱ ሊሆን ይችላል የሚለው ተስፋ ነው። አእምሯችሁ ይህን ሲስተም ለሺዎች ዓመታት ያዳበረው ህልውና ወይም ለሰርቫይቫል ሲባል ነው። በዱር ውስጥ ፍራፍሬ ስታዩ ወይም በአቅራቢያችሁ የእንስሳ ድምፅ ስትሰሙ ዶፓሚን ይረጫል። ያ ምልክት ትኩረት ስጥ፣ ጠቃሚ ነገር እዚህ ሊኖር ይችላል ይላችኋል። ያ ምልክት በህይወት እንድትቆዩ አድርጓል። ሲስተሙ አዲስ መረጃ ብርቅ እና አስፈላጊ ለነበረበት ዓለም በትክክል የተሰላ ነበር። አሁን ግን የምትኖሩት አዲስ መረጃ በየ4 ሰከንዱ በሚያገኝባችሁ ዓለም ውስጥ ነው። እያንዳንዱ ስክሮል አዲስ ነገር ያሳያችኋል። እያንዳንዱ ኖቲፊኬሽን ያልታወቀ ነገር ተስፋ ይሰጣል። እያንዳንዱ አፕ ልክ እንደ ስላት መሽን፣ የቁማር መሽን ማለት ነው፣ ያንን የዶፓሚን ሰርኩት እንዲቀሰቀስ ተደርጎ የተሰራ ነው። የፍራፍሬ ለማግኘትና ከአዳኝ እንስሳ ለማምለጥ የረዳችሁ ሰርኪዩት አሁን ግን ምንም ለማይረቡ ነገሮች በቀን በ100,000 የሚቆጠሩ ጊዜያት ይቀሰቀሳል። አእምሯችሁ ቤትሽ ወይም ቤትህ የተቃጠለ ነው በሚልና ፎቶሽ ወይ ፎቶ ላይ ላይክ ተደርጓል በሚል ኖቲፊኬሽን መካከል ያለውን ልዩነት መለየት አይችልም። ሁለቱም ዶፓሚን ሰርኪዩት የሚረጩ በተመሳሳይ መንገድ ነው። ምክንያቱም ሰርኪዩት የተሰራው አስፈላጊነትን ለመመዘን ሳይሆን አዲስ ነገርን ወይም ኖቨሊቲ ለመለየት ነው። አዲስ ማለት ትኩረት ስጥ ማለት ነው። ህጉ ይሄ ነው። ስልካችሁ ደግሞ ያንን አዲስ ነገር ማለቂያ በሌለው አዙሪት ያቀርብላችኋል። አሁን ነገሩ ከባዮሎጂ አልፎ ወደ አርኪቴክቸር ይገባል። በ2004 የስታንፎርድ ተመራማሪ ቢጄ ፎግ ፐርሱዌሲቭ ቴክኖሎጂ የሚባል ክፍል ያስተምር ነበር። ዓላማው ኮምፒውተሮች የሰውን ባህሪ እንዲቀይሩ ተደርገው እንዴት እንደሚሰሩ ማጥናት ነበር። ተማሪዎቹ በሰው ልጅ ታሪክ ውስጥ ትልቅ ተጽዕኖ ያላቸውን ውጤቶች ፈጥረዋል። ኢንስታግራም፣ የፌስቡክ ላይክ በተን፣ የፑል ቱ ሪፍሬሽ እንቅስቃሴ እና ኢንፋናይት ስክሮል። እነዚህ በአጋጣሚ የተፈጠሩ አይደሉም። በቢሄቪራል ሳይኮሎጂ ጥናት የታገዙና በሶፍትዌር ላይ የዋሉ ናቸው። ያ ስልካችሁን ወደ ታች ስትስቡት አዲስ ነገር የሚያመጣበት እንቅስቃሴ ፑል ቱ ሪፍሬሽ የተቀዳው ከስላት መሽን ይሄ እጅ መሳቢያ ነው። ሳይኮሎጂስቶች እጅግ ሱስ የሚያስይዘው ሽልማት አይነት ቫሪያብል ኢንተርሚተንት ሪንፎርስመንት እንደሚባል ለብዙ 10 ዓመታት ያውቃሉ። ትርጉሙም ሽልማቱ በማይታወቅ የጊዜ ልዩነት የሚመጣ መሆኑ ነው። ሁልጊዜ አይደለም፣
በፕሮግራም አይደለም፣ በዘፈቀደ ወይም ራንደም አንድ ስላት መሽን በሳብክ ቁጥር ክፍያ አይሰጥህም። እንድትስብ የሚያደርግህ በቂ በሆነ ጊዜ ልዩነት ክፍያ ሲሰጥ ነው። የአንተ የማህበራዊ ሚዲያ ፊድ ልክ እንደዛው ነው የተሰራው። ስክሮል ታደርጋለህ። አብዛኞቹ ፖስቶች አሰልቺ ናቸው። ከዚህ አንዱ ይመጣል፣ የሚያስቅ ነገር፣ አስገራሚ ነገር ወይም የሚያምር ነገር፣ የዘፈቀደ ሽልማት። የአንተ ዶፓሚን ይነሳል። ቀጣዩን ፍለጋ ስክሮል ማድረጉን ትቀጥላለህ። ይህ በአጋጣሚ ተገኝቶ ዝም የተባለ ነገር አይደለም። ይህ ጥናት ተደርጎበት ኦፕቲማይዝ ተደርጎ ኤቢ ቴስቲንግ ተሰርቶበትና በስፋት ስራ ላይ ዋለ ነው። ኤቢ ቴስቲንግ ማለት የአንድ ነገር ሁለት ስሪቶች ለተለያዩ ተጠቃሚዎች በማሳየት የትኛው ስሪት ሰዎችን ረዘም ላለ ጊዜ እንደሚያቆይ መለካት ነው። የእያንዳንዱ በተን ቀለም፣ በኖቲፊኬሽን መካከል ያለው የጊዜ ልዩነት፣ በፊድ ውስጥ የፖስቶች ቅደም ተከተል ከፍተኛ ትኩረትን ለረጅም ጊዜ የሚይዘውን ስሪት ለማግኘት በሚሊዮን በሚቆጠሩ ተጠቃሚዎች ላይ ተሞክሯል። የአንተ ፊድ ጓደኞች የፖስቱት ገለልተኛ ዝርዝር አይደለም። ከ10 ዓመታት በላይ በሰው ባህሪ ላይ ሙከራ ሲደረግ የቆየ የኦፕቲማይዜሽን ኤንጂን ውጤት ነው። አሁን ልጠይቀው የሚገባው ጥያቄ ለምን አንድ ኩባንያ በሰው ልጅ ታሪክ ውስጥ እጅግ የተራቀቀውን የትኩረት መቆጣጠሪያ ሲስተም ለመገንባት ቢሊዮን ዶላሮችን ያወጣል? ምክንያቱም ትኩረት ራሱ ምርቱ ስለሆነ ነው። አብዛኛው ሰው ነጻ አፕ የተጠቀምኩ ነው ብሎ ያስባል። ያ የመጀመሪያው የተሳሳተ ግንዛቤ ነው። ለምርቱ የከፈልክ ካልሆነ ምርቱ አንተ ነህ። ነገር ግን ይሄ ዝነኛ በጣም ሁላ ብዙዎቻችን የምናውቀው አባባል ራሱ ነገሩን አቅልሎታል። አንተ ምርቱ ብቻ አይደለም፣ የአንተ ትኩረት ጥሬ ዕቃ ነው፣ የሮ ማቴሪያል ነው። ከዚያ የሚመረተው ደግሞ ፕሪዲክሽን ወይም ትንበያ ነው። በአንድ ፕላትፎርም ላይ በምታሳልፈው እያንዳንዱ ሰከንድ መረጃ ታመነጫለህ ወይም ዳታ ታመነጫለህ። ምን ላይ ክሊክ እንደምታደርግ፣ ምን ላይ ቆም እንደምትል፣ ለምን ያህል ጊዜ እንደምታይ፣ ምን እንደሚያናድድ፣ ምን እንደሚያስቅ፣ ሌሊት 8 ሰዓት ላይ ምን እንደምትፈልግ፣ ምን እንደምታይ ግን ላይክ እንደማታደርግ ሁሉም ይሰበሰባል። ይህም ለአንድ ሞዴል ይመገባል። አንተ ማን እንደሆንክ፣ ምን እንደምትፈልግ፣ ምን እንደምትፈራ እና ምን እንድትተገብር እንደሚያደርግ የሚተነብይ የሂሳብ መገለጫ ወይም ማቴማቲካል ፕሮፋይል። ያ ሞዴል የአንተ የባህሪ ትንበያ ለአስተዋዋቂዎች ወይም ለአድቨርታይዘርስ የሚሸጠው እሱ። አስተዋዋቂው የማስታወቂያ ቦታ ብቻ አይገዛም። የተወሰነ የትንበያ ባህሪ ያላቸውን ሰዎች የማግኘት እድልን ነው የሚገዛው። ይህንን ማስታወቂያ ባለፈው ሳምንት አፓርታማ ለፈለጉ ከምሽቱ 3 ሰዓት እስከ 6 ሰዓት ባለው ጊዜ ግዢ የመፈጸም ዝንባሌ ላላቸው አዲስ አበባ ውስጥ ለሚገኙ ከ50 እስከ 34 ዓመት የሆኑ ሰዎች አሳይ ምናምን እንደሚል ማለት ነው። ይህ ግምት አይደለም። በትኩረት መረጃ ላይ የተገነባ መገለጫ ወይም ፕሮፋይል ነው። በፕላትፎርም ላይ በቆየ ቁጥር መገለጫው እየሳለ ይሄዳል፣ ዋጋም እየጨመረ ይሄዳል። ይህ የትኩረት ኢኮኖሚ ወይም አቴንሽን ኢኮኖሚ ነው። ትኩረት ይሰበሰባል፣ ወደ ባህሪ ትንበያ ይቀየራል፣ ከዚያም ይሸጣል። ምርቱ አፖ አይደለም፣ ምርቱ ያንተ የወደፊት ባህሪ ነው፣ ተጠቅልሎ ለሚከፍለው አካል የሚቀርብ። አሁን አብዛኛው ሰው ይህንን ሲሰማ ታዲያ ምን ይሁን? ማስታወቂያ ያለው ትልቅ ነገር አይደለም፣ ማስታወቂያዎችን ችላ ማለት እችላለሁ ብሎ ያስባል። ማስታወቂያዎቹ ትንሹ ነገር ናቸው። እውነተኛው ዋጋ ትኩረት እየተሰበሰበ ባለበት ወቅት በአእምሮ ላይ እየደረሰ ያለው ነገር ነው። እናም ነገሩ ከባድ የሚሆኑ እዚህ ጋር ነው። አእምሮ ሊያከናውናቸው የሚችላቸው 2 የትኩረት አይነቶች አሉ። የነርቭ ሳይንቲስቶች ወይም የኒውሮሳይንቲስት የተለያዩ ስሞች ይሰጧቸዋል። እኔ ግን ለአቅልልል ሪአክቲቭ አቴንሽን ወይም ተገፋፊ ትኩረት እና ዳይሬክትድ አቴንሽን ሆን ተብሎ የሚደረግ ትኩረት አሉ። ሪአክቲቭ አቴንሽን ማለት አንድ ነገር ትኩረትን ሲነጥቅ ነው። ከፍተኛ ድምፅ፣ የብርሃን ብልሽታ ሊሆን ይችላል፣ ኖቲፊኬሽን፣ የሚያናድድ ዜና። ትኩረት ለመስጠት አልመረጥክም። በአካባቢው ያለ ነገር ትኩረትን ወደ ራሱ ስቦታል። ይሄ ፈጣን በራሱ የሚንቀሳቀስና ምንም ጥረት የማይጠይቅም አእምሮህ የአንተን ፍቃድ ሳይጠይቅ ያደርገዋል። ዳይሬክትድ አቴንሽን ማለት ደግሞ ሆን ብለህ ትኩረትን በአንድ ነገር ላይ ስታሳርፍ ነው። ለ1 ሰዓት መጽሐፍ ማንበብ፣ ጥልቅ ውይይት ማድረግ፣ በአንድ ችግር ላይ መስራት፣ አንድ ነገር መገንባት፣ ይህ ጥረት ይጠይቃል። አእምሮህ ለትኩረት የሚሽቀዳደሙትን ሌሎች ነገሮች ሁሉ በንቃት ማፈንና የትኩረት ብርሃኑን በአንድ ነገር ላይ ብቻ ማቆየት አለበት። ዳይሬክትድ አቴንሽን እንደ ጡንቻ ነው። እንደ ማንኛውም ጡንቻ በመጠቀም ሊጠነክር ይችላል፣ ባለመጠቀም ደግሞ ሊደክም ይችላል። ችግሩ ይሄ ነው። እያንዳንዱ አፕ፣ እያንዳንዱ ፕላትፎርም፣ እያንዳንዱ ኖቲፊኬሽን የተገነባው ሪአክቲቭ አቴንሽን ለመቀስቀስ ነው። ሪአክቲቭ አቴንሽን ለመያዝ ቀላል ነው፣ ምክንያቱም በራሱ የሚከናወን ወይም አውቶማቲክ ስለሆነ። ኖቲፊኬሽን ለማየት አንተ አትመርጥም። አእምሮ ከመወሰን በፊት ምላሽ ይሰጣል። እናም እያደረግ ከነበረው ነገር ወደ ነጠቀህ ነገር በዞርክ ቁጥር አእምሮ ዋጋ ይከፍላል። የኒውሮሳይንቲስት ስዊቺንግ ኮስት ይሉታል፣ የመቀያየር ዋጋ። ከአንድ መስተጓጎል በኋላ አእምሮ ሙሉ በሙሉ ወደ ጥልቅ ትኩረት ወደ ዲፕ ፎከስ ለመመለስ በግምት 23 ደቂቃ ይፈጅበታል። 2 ደቂቃ አይደለም፣ 5 አይደለም፣ 23። ይህ በካሊፎርኒያ ዩኒቨርሲቲ ግሎሪያ ማርክ የተደረገ ጥናት ነው። ያምን ማለት እንደሆነ አስብ። በ1 ሰዓት ውስጥ 3 ጊዜ መስተጓጎል ከደረሰብህ፣ ይህም ስልክ አጠገቡ ላለ ሰው በጣም ዝቅተኛው ግምት ነው። ወደ ጥልቅ ትኩረት ፈጽሞ አደርስም ማለት ነው። አንዴም እንኳን ሰዓቱ ሙሉ የምታሳልፈው ጥልቀት በሌለው በተበታተነ ትኩረት ነው። እናም ጥልቀት የሌለው ትኩረት መጥፎ ውሳኔዎችህ የሚኖሩበት ቦታ ነው። በስሜት የሚደረጉ ግዢዎች፣ በስሜት ግልፍተኝነት፣ ግማሽ ተነባው ጠንካራ አቋም ግን ምንም ግንዛቤ የማይሰጡ ጽሁፎች፣ የምትጸጸትባቸው ጭቅጭቆች። ይህ የባህሪ ችግር አይደለም። በየጊዜው አንተ ለማቋረጥ በተሰራ አካባቢ ውስጥ የሚኖር የነርቭ ውጤት ወይም
ኒውሮሎጂካል ኮንሲኩዌንስ ነው እና ማንም ሰው የማይናገረው ክፍል ይሄ ነው። ትልቁ ዋጋ ፕሮዳክቲቪቲ አይደለም፣ መረዳት ነው፣ አንደርስታንዲንግ ነው። ጥልቅ ትኩረት ለስራ ብቻ አይደለም። ጥልቅ ትኩረት ራስን የምትረዳበት መንገድ ነው። ስሜቶችን የምታስተናግድበት መንገድ ነው። ለህይወት ትርጉም የምሰጥበት መንገድ ነው። የአልጎሪዝሙን ፍላጎት ሳይሆን የራስን ትክክለኛ ፍላጎት ለማወቅ የራስን ሀሳብ በግልጽ የምትሰማበት መንገድ ነው። በህይወት ውስጥ ያገኘናቸው እውነተኛ ግልጽነቶች፣ እውነተኛ የፈጠራ ውጤቶች፣ እውነተኛ ግንዛቤዎች ሁሉ የተከሰቱት በረጅም ጊዜና ባልተቋረጠ ትኩረት ውስጥ ነው። እያንዳንዱ ያ አቅም ሲሸረሸር ከአስቸጋሪ ስሜት ጋር ለመቀመጥ ወይም ውስብስብ ችግርን ለማሰብ ወይም እንኳን ለመሰላቸት በቂ ትኩረት ማቆየት ሲያቅት የራስህን አእምሮ ጥልቅ ክፍሎች የማግኘት እድልህን ታጣለህ። እና ያንን ክፍተት ማን ይሞላዋል? ምን ይሞላዋል? ኮንቴንት፣ ፊድስ፣ የሌሎች ሰዎች ሀሳብ፣ የሌሎች ሰዎች ምላሽ፣ የሌሎች ሰዎች ክርክር። ዝምታው ስለሚከብድ ስክሮል ታደርጋለህ። ነገር ግን ዝምታው የራስ ሀሳቦች የሚኖርበት ቦታ ነው። ሲስተሙ ራስን ልታገኝበት ከምችልበት ብቸኛ ቦታ እንድትፈራ አደረገ። መሰላቸት ወይም ቦርደም ስህተት አይደለም። መሰላቸት አእምሮ ምንም የውጭ ነገር ትኩረትን አልፈለገም፣ ስለዚህ አሁን ውስጣዊ ሂደቶችን መከናወን እንችላለሁ የሚልበት መንገድ ነው። ማለም፣ አንጸባረቅ፣ የሚያገናኙ የሚመስሉ ሀሳቦች ማገናኘት። በሰው ልጅ ታሪክ ውስጥ ታላላቅ ግንዛቤዎች፣ የሳይንስ ግኝቶች፣ የጥበብ ራእዮች፣ የግል መገለጦች የመጡት በመሰላቸት ሁኔታ ውስጥ ነው። ኒውተን ከዛፍ ስር፣ አርኪሜድስ ገንዳ ውስጥ፣ አያት በመስኮት ትኩር ብላ ስታይና ለሳምንታት ያስጨነቃትን ችግር ምን ማድረግ እንዳለባት በድንገት ስታውቅ ያ ስራ ፈተነት አይደለም፣ ያ አእምሮ ጥልቅ ስራውን እየሰራ መሆኑ። ስልኩ ደግሞ ይገለዋል ሁልጊዜ። አሁን ይህንን ሁሉንም ካሳየው ነገር ጋር ላገናኙ። ባለፉት ቪዲዮዎቼ ገንዘብ ለጊዜህና ለጉልበት የምታገኘው ደረሰኝ ወይም ሪሲት እንደሆነ አሳይቻለሁ። እናም ሲስተሙ ያንን ደረሰኝ ያላንተ ፍቃድ ገንዘብ በማተብ እንደሚያረክሰው ወይም ዳይሉት እንደሚያደርገው፣ ስለ ካንቲዮን ኢፌክት አዲስ ገንዘብ ከላይ ይገባል፣ የአንተ የመግዛት አቅም ከታች ይሸረሸራል። እስካሁን ያልነገርኩ ነገር አለ። ማንም ሰው ገንዘብን ከማልከሱ በፊት ጊዜህን መቆጣጠር አለበት እና ጊዜህን ከመቆጣጠሩ በፊት ትኩረት መቆጣጠር አለበት። ትኩረት የመጀመሪያው ዶሚኑ ነው። ሁልጊዜም እንደዛ ነበር። ትኩረት የተበታተነ ከሆነ ስለ ፋይናንስ በግልጽ ማሰብ አትችልም። በጀትን ለመረዳት በቂ ጊዜ መቀመጥ አትችልም። አእምሮ በአጭር ጊዜ የሪአክቲቭ ወደቶች ውስጥ ስለተጣበቀ የረጅም ጊዜ እቅድ ማውጣት አትችልም። ሲስተሙ መጀመሪያ ትኩረትን ይወስዳል፣ ከዚያ ጊዜህን፣ ከዚያ ገንዘብህን። ሁልጊዜ በዚህ ቅደም ተከተል ነው። እናም እጅግ ጨካኙ ክፍል ትኩረትን የሚበታትኑት እነዚሁ ፕላትፎርሞች ናቸው። ፈጽሞ የሚያስፈልጉ እቃዎች ማስታወቂያ የሚያሳዩ እነዚህንም እቃዎች የምትገዛው ዳግመኛ ማታገኘው ጊዜ በለወጥከው ገንዘብ ነው። ትኩረትን ይዘው ለአስተዋዋቂ ሸጡት። አስተዋዋቂው ደግሞ ያንተን ገንዘብ ለመያዝ ተጠቀመበት። አጠቃላይ ሰንሰለቱ በአንድ ግብአት ላይ ይሰራል። ትኩረት ያለሱ ሌላው ምንም አይሰራም፣ ለእነሱም ጭምር። ይህንን ማለት አለብኝ። ልጆች ላይ ነገሩ የባሰ ነው። የአዋቂ አእምሮ የዳበረ ፕሪፎርታል ኮርቴክስ አለው። ያ የአእምሮ ክፍል ለግፊት መቆጣጠር ወይም ኢምፐልስ ኮንትሮል፣ ለረጅም ጊዜ እቅድ እና ለዳይሬክት አቴንሽን ኃላፊነት ያለበት ነው። ይህንን ኖቲፊኬሽን አላይም ሊል የሚችለው ክፍል እሱ ነው። ይህንን ስራውን ለማክሸፍ በተሰራ ደም ውስጥ እምብዛም ጎበዝ ባይሆንም ቢያንስ አለ። የልጅ ፕሪፎርታል ኮርቴክስ ደግሞ እስከ 25 ዓመት እድሜ ድረስ ሙሉ በሙሉ አይዳብርም። ቲክቶክ ላይ ያለ የ10 ዓመት ልጅ እሱን ለመቋቋም የሚያስችለውን የአእምሮ ክፍል ገና ሰርቶ ባልጨረሰ አእምሮ በቢሊዮን ዶላር የሚቆጠር የትኩረት መቆጣጠሪያ ማሽንን የታገለ ነው። ያ ፍትሃዊ ውጊያ አይደለም፣ ውጊያም አይደለም። ሲስተሙ እጅግ ተገላጭ በሆኑ አእምሮዎች ላይ እየተመገበ ነው። ምክንያቱም እነዚያ አእምሮዎች መመልከት የማቆም አቅማቸው ዝቅተኛ ስለሆነ ከፍተኛ ኤንጌጅመንት ያመነጫሉ። ይህ በማስረጃ የተረጋገጠ ነው። በርካታ ጥናቶች ከመጠን ያለፈ የማህበራዊ ሚዲያ አጠቃቀምን በታዳጊዎች ላይ ከጭንቀት፣ ከድብርት፣ ይሄ ዲፕሬሽን የሚባሉ እና ከትኩረት መታወክ አቴንሽን ዲስኦርደርስ ጋር አያይዘውታል። የዩኤስ ሰርጀን ጀነራል በማህበራዊ ሚዲያ እና በወጣቶች የአእምሮ ጤና ላይ ማስጠንቀቂያ አውጥተዋል። ቀድሞ የፌስቡክ ኢንጂነሮች እና ስራ አስፈጻሚዎች የገነቡት ምርት የገዛ ልጆቻቸው እንዲጠቀሙ እንደማይፈቅዱ በይፋ ተናግረዋል። ግብስ ስለሆኑ አይደለም፣ ማሽኑን ከውስጥ ስለሚያውቁት ነው። አሁን ሁሉንም ነገር የሚያስተሳስረውን ግንዛቤ ልንገራችሁ። እናም ይዘህ እንድትሄድ የምፈልገው ይህንን ነው። የተዘናጋ ሰው ወይ ደግሞ ዲስትራክትድ የሆነ ሰው ፍጹም የኢኮኖሚ አሃድ ወይም ኢኮኖሚክ ዩኒት ነው። ለማስታወቂያዎች ምላሽ ይሰጣል፣ በድንገት ግዢ ይፈጽማል፣ ኮንቴንት ሳይገመግም ይበላል፣ ከዜና ርዕሶች አቋም ይዛል፣ እንቅስቃሴን እንደ እድገት ይቆጥራል። ውጤታማ ሳይሆን ስራ ይበዛበታል። የመረጥ ይመስለዋል እንጂ እየተመራ ነው። ትኩረት ያለው ሰው ፎከስድ ሰው ግን ለዚህ ሲስተም አደገኛ ነው። ትኩረት ያለው ሰው የንግድ አካውንት ከመክፈት በፊት መመሪያዎቹን ያነባል። ትኩረት ያለው ሰው እስኪገባው ድረስ በጀቱ ላይ ይቀምጣል። ትኩረት ያለው ሰው አዲስ ገንዘብ ወደ ኢኮኖሚው የት እንደሚገባ ይገመገማል። እንደዛውም ራሱን ያዘጋጃል። ትኩረት ያለው ሰው ስክሮል ከማድረግ ይልቅ ክህሎትን ይገነባል። ትኩረት ያለው ሰው ስሜቱ ለአንድ ሰው ትርፍ ሲባል የተቀሰቀሰ መሆኑ ያስተውላል። ትኩረት ያለው ሰው በቀላሉ ሊታለል አይችልም። እናም ትኩረትን በመያዝ ላይ የተገነባ ሲስተም በቀላሉ እንድትታለል ይፈልጋል። የአንተ መዘናጋት የጎንዮሽ ጉዳት አይደለም፣ እሱ ራሱ ምርቱ ነው። የአንተ ትኩረት ደግሞ ትኩረትን ለመያዝ የተገነባ እያንዳንዱ የንግድ ሞዴል ትልቁ ስጋት ነው። ስልክን ወንዝ ውስጥ አላልልህም፣ ያ እውነታዊ አይደለም። ዋናው ነጥብም እሱ አይደለም። ስልኩ ቱል ነው፣ የመሳሪያ ነው።
እስካሁን ከተሰሩ እጅግ ኃይለኛ መሳሪያዎች አንዱ ነው። ችግሩ ስልኩ አይደለም። ችግሩ ስልኩ የተሰራው ትርፋቸው አንተ ስልኩ ባለማስቀመጥ ላይ በሆኑ ሰዎች መሆኑ ነው የምልህ። ይሄንን ነው ልታደርገው የምችለው እጅግ ኃይለኛ እርምጃ በጣም ቀላል የሆኑ ነው። ለማንኛውም ነገር ምላሽ ከመስጠት በፊት ለኖቲፊኬሽን፣ ለዜና ርዕስ፣ አፕ ለመክፈት ለሚገፋፋ ስሜት ለ2 ሰከንድ ቆም በልና አንድ ጥያቄ ጠይቅ። ይህንን የመረጥኩት እኔ ነኝ ወይስ ተገፋው? ያ ብቻ ያቺ አንዲት ጥያቄ መረጥኩ ወይስ ተገፋው? የመረጥከው ያንን አፕ ለአንድ የተለየ ዓላማ ለመክፈት ሆን ብለህ ከወሰንክ ተጠቀምክበት። እሱ መሳሪያ ነው። መሳሪያዎች አንተን ያገለግላሉ። ከተገፋ ግን አንድ ነገር የአንተን ሪአክቲቭ አቴንሽን ከነጠቀ እና ሳትወስን ከተከተልከው ያ ሲስተሙ እየሰራ መሆኑ አንተ አይደለም ሲስተሙ። እና አሁን ስላየኸው ማቆም ትችላለህ። ሁልጊዜ ባይሆንም ፍጹም ባይሆንም ግን አብዛኛውን ጊዜ ደግሞ በቂ ነው። ምክንያቱም ትኩረት እየተደራረበ ይሄዳል፣ ኮምፓውንድ ያደርጋል። 1 ሰዓት በትኩረት መስራት 5 ሰዓት በመዘናጋት ከመስራት የበለጠ ዋጋ አለው። አንድ ጥልቅ ውይይት ከ1000 ላይሆን ከሆኑ ውይይቶች ይበልጣል። አንድ ጸጥ ያለ ምሽት ከራስ ሀሳብ ጋር የምታሳልፍበት ከ1000 ስክሮል ከሚደረጉ ፖስቶች ይበልጣል። እያንዳንዱን ቅጽበት ማሸነፍ አያስፈልግም። ሲስተሙ ከአንተ እየወሰደ ያለውን ነገር መልሰ ለመውሰድ በቂ ቅጽበቶችን ማሸነፍ ብቻ ይበቃል። ትኩረት አንዴ መልሰ ከወሰድከው በህይወት ውስጥ ያለውን ሌላ ነገር ሁሉ በተመሳሳይ ጊዜ የሚያሻሽል በምድር ላይ ያለ ብቸኛ ሀብት ነው። ስለ ገንዘብ በግልጽ ማሰብ ስለምችል ፋይናንስን ይሻሻላል። በትክክል መገኘት ስለምችል ግንኙነቶች ይሻሻላሉ። ጥልቀት መስራት ስለምችል ስራ ይሻሻላል። ምን እንደሚያስፈልግ ለማወቅ ከራስ ጋር በቂ ጊዜ መቀመጥ ስለምችል ጤና ይሻሻላል። እያንዳንዱ የህይወት ክፍል ከትኩረት የሚመነጭ ውጤት ነው። የመጀመሪያውን ዶሜን ማስተካከል ሌላው ይከተላል። ተጨማሪ ገንዘብ ማተም ይችላሉ፣ ያንተን ትኩረት ግን ማተም አይችሉም። እሱ ያንተ ነው። አሁን ዋጋውን ታውቃለህ። እንዳያስከው እጅግ ውድ ነገር ጠብቀው፣ ምክንያቱም እሱ ውድ ስለሆነ